በስልካችሁ የሚገኙትን አፕሊኬሽን በሚከፍቱበት ጊዜ የተንቀራፈፈ ወይንም ደግሞ የዘገየ ያስቸግሯቸዋል። እንግዲያውስ አንድ ነገር ብቻ በማስተካከል እንዴት መመለስ እንደምንችል አሳያችኋለሁ። በመጀመሪያ ወደ ሴቲንጋችን እንገባለን። ወደ ሴቲንጋችን ከገባ በኋላ ዲስፕሌይ የምትላለች ዲስፕሌይ የምትለውን አንድ ጊዜ እንጫናታለን። ከዛ ወደ ታች እናደርገውና ቪዚቢሊቲ ኢንሃንስመንት የምትላለች እሷን አንድ ጊዜ እንነካታለን። ከዛ በኋላ ሪሙቭ አኒሜሽን የምትላለች አንዳንድ ስልኮች ላይ ደግሞ ሬዲዩስ አኒሜሽን የምትለው እሷን ኦን እናረጋታለን። እቺኛው ማለት ነው ኦን እናረጋታለን። እቺን በማስተካከል ብቻ ስልካችሁ አፕሊኬሽን በሚከፍትበት ሰዓት ፍጥነቱን መጨመር ይችላልላችሁ ማለት ነው። አንድ ደግሞ ላሳያችሁ ማለት ነው እኔ እንዴት ፍጥነቱን እንደጨመረልኝ። ያው ማንኛውም አፕሊኬሽን በሚከፍትበት ሰዓት ያው እንደምትመለከቱት አሁን ዩቲዩብ ስንከፍት ያው እንደምትመለከቱት በጣም ፈጣን ነው። እንደዚህ በማድረግ የስልካችሁን ፍጥነቱን መጨመር ይችላልላችሁ ማለት ነው። እንደዚህ አይነት ቲፖች እንዲደርሳችሁ ቻናል ሰብስክራይብ ላይክ በማድረግ ቤተሰብ ይሁኑ። ባይ ባይ።